ሰሞኑን በወልዲያ ከተማ የመሶብ አንድ ማዕከል አገልግሎትን ልምድ ለመለዋወጥ በአራተኛ ዙር ከሚገቡ ከተማ አስተዳደሮች ቆቦ ከተማ አንዱ ነው። እነዚህም በቴክኒክና በስትሪንግ ኮሚቴ አባልነት የተዋቀሩ ከአመራር እስከ ባለሙያ ያሉ ኮሚቴዎች መጥተው ልምድ ተለዋውጠዋል። እንግዲህ የመሶብ አንድ ማዕከል አገልግሎት መስጫ ዋና ዓላማ በየደረጃው ያለ የአገልግሎት አሰጣጣችንን ችግር በዘላቂነት ለመፍታት ተቀርጸው ከወረዱ 7 ፖሊሲዎች አንዱ ዲጂታል ሲቪል ሰርቪስን እውን ማድረግ ሲሆን የዲጂታል ሲቪል ሰርቪስ አካል የሆነው መሶብ አንድ ማዕከል አገልግሎት ገንብቶ ለተገልጋዩ ምቹ፣ ቀልጣፋ፣ ዘመናዊና ስነ ምቾት የፈጠረ የአገልግሎት መስጫ ማዕከል ነው። ህዝባችን አሁን ላይ ከወቅቱ ጋር ተያይዞ ተለዋዋጭ ፍላጎቶች ስላሉት በዚህ ዘርፍ የሚስተዋለውን የአገልግሎት አሰጣጥ ችግር በዘላቂነት ለመፍታት ይሄን ማዕከል ገንብቶ ለተገልጋይ ክፍት ማድረግ ህዝባችንን ከእንግልት ከተለያዩ ቢሮክራሲዎች እንዲሁም ካላስፈላጊ ብልሹ አሰራሮች በጸዳ መልኩ ዜጋ ተኮር አገልግሎት የምንሰጥበት የአገልግሎት መስጫ ማዕከል ስለሆነ ይሄንን አገልግሎት ከዚህ በፊት የተገበሩት በአንደኛና በሁለተኛ ዙር እኛ ደግሞ እንደ ሰሜን ወሎ ዞን በሶስተኛ ዙር ከገቡት ከተማና ሪጂኦፖሊታንትና ዞኖች መካከል ነን። እንደ ዞን በመጀመሪያ ዙር እንደ ክልል ደግሞ በሶስተኛው ዙር የገቡ ላሊበላና መርሳ ከተማ ናቸው። እንግዲህ ላሊበላ ከተማ የግንባታ አፈጻጸሙን ስናይ 80% የደረሰበት ሁኔታ ነው ያለው። ወደዛ ወደ ማዕከሉ የሚገቡ ተቋማት ተለይተዋል። በተቋማቱ ውስጥ ደግሞ ወደዛ የሚገቡ አገልግሎቶች ተለይተዋል። ያው ሁሉም ተቋም ሁሉም አገልግሎት አይገባም። እንደ ማስጀመሪያ ያክል የተመረጡ ተቋማትና የተመረጡ አገልግሎቶች ናቸው ወደ መሶብ አንድ ማዕከል አገልግሎት መስጫ የሚገቡት። ይሄ ደግሞ ያው የራሱ የሆነ ክልሉ የላከው መለያ ክራይቴሪያ አለ። ያንን መለያ ክራይቴሪያ መሰረት አድርገን በላሊበላ ከተማ ብናይ ለምሳሌ ወደ 8 የሚደርሱ ተቋማትና ወደ 67 አገልግሎቶች ተለይተዋል በማዕከሉ ገብተው የሚሰጡ። እንዲሁም በመሶብ አንድ ማዕከል አገልግሎት መስጫ ውስጥ ገብተው አገልግሎት የሚሰጡ የሰው ኃይል ወይም ደግሞ ባለሙያዎች ፍሮንት ኤንድ ባክ ከኋላና ከፊት ለፊት ሆነው አገልግሎት የሚሰጡ ባለሙያዎችን የመለየት ስራ ተሰርቷል ማለት ነው። ያው ከግንባታው ጎን ለጎን አብሮ የሚሄዱ በትይዩ ሌሎች ተጓዳኝ ስራዎች ስላሉ ማለት ነው። የመርሳ ከተማም በቅርቡ የዞን ከፍተኛ አመራሮቻችን በተገኙበት የግንባታውን ሂደት በተመለከተ መሬት ላይ ያለው ነገር ምን ይመስላል የሚለውን በአካል ቦታው ድረስ ሄደን አይተናል። መርሳ ከተማ በአዲስ መልክ ከሚገነቡ ከተማ አስተዳደሮች ውስጥ ነው። እንግዲህ በአዲስ መልክ የሚገነባው መርሳ ከተማ ሌትም ቀንም እየሰራ ያለበት ሁኔታ ነው ያለው። ምክንያቱም ከአዲስ መጀመር ያው ጊዜም ብዙ ነገርም ስለሚወስድ ከዛ ጋር በተያያዘ ሌትም ቀንም እየሰሩ ግንባታውን በተቻለ ፍጥነት በአጭር ጊዜ አጠናቀው ለአገልግሎት ክፍት በማድረግ በአገልግሎት አሰጣጥ እየተንገላታ ያለውን ማህበረሰባችንን የእርካታ ደረጃውን ከፍ ለማድረግ እየሰሩ ያለበት ሁኔታ ነው ያለው። የግንባታ ሂደቱን ስናይ እንግዲህ የግንባታ አፈጻጸሙ ወደ 48% ነው የደረሰው የመርሳ ከተማ። ከዛው ጋር ተያያዥነት ያላቸው ስራዎች ደግሞ ወደ 8 ተቋማትና ወደ 67 አገልግሎቶች አሁንም ተለይተዋል። አሁን ላይ ደግሞ በአራተኛ ዙር የመሶብ አንድ ማዕከል አገልግሎት የሚተገብሩ ከተሞችን ከሳምንት በፊት በስትሪንግ ኮሚቴ ሰብሳቢ ስራ አስፈጻሚው የዞኑ ስራ አስፈጻሚ ባለበት እኛ ደግሞ እንደ ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ እቅዱን ክልሉ የላከውን ወደ ዞናችን ነባራዊ ሁኔታ በመቀየር በዙም የስራ መመሪያ አቅጣጫና ኦሪንቴሽን ሰጥተናቸዋል። ያንን መሰረት አድርገው ኮሚቴያቸውን አዋቅረው የከተማቸውን ነባራዊ ሁኔታ መሰረት አድርገው እቅድ አቅደው እቅዱን የጋራ አድርገው ወደ ስራ ለመግባት
እንግዲህ ከነሱ ቀድመው ከሰሩ ከተማና ዞኖች ሄደው ልምድ መለዋወጥ አስገዳጅና ስራውን በጥራት እንዲሰሩት አጋዥ ስለሆነ በዛ መልኩ ትላንትናም የመጡት የቴክኒክ ኮሚቴ አባላትና የተወሰኑ የስትሪንግ ኮሚቴ አባላት ናቸው። ዛሬም እንደምታዩት የስትሪንግ ኮሚቴ አባላቱ እያንዳንዱን በተግባር መጥተው አይተዋል። ከዛ በዘለለ ደግሞ አጭር ኦሪንቴሽንም እንደ ተቋምም የሰጠንበት ሁኔታ ነው ያለውና ይህንን አቅጣጫ ይዘው ሄደው መሬት የነካ ስራ እንዲሰሩ ከዛ በዘለለ ደግሞ መቼም ሰው የሆነ ስራ በአራተኛ ዙር ወደዚህ ግንባታ የገቡት ቆቦ ከተማና ሀራ ከተማ ናቸው። እንግዲህ አሁን ላይ ሀራ ከተማዎችም ለከተማቸው ኮሚቴ አዋቅረው እቅዳቸውን ወደ ራሳቸው ነባራዊ ሁኔታ ቀይረው የጋራ አድርገዋል። በሚቀጥሉት ቀናቶች መጥተው ኦሪንቴሽን እና ልምድ ልውውጥ ይወስዳሉ። አሁን ዛሬ ላይ እዚህ ተገኝተው የልምድ ልውውጥ አድርገው ልምድ ቀስመው የሄዱትና ወደ ስራ ለመግባት በአካል እዚህ ኮሚቴዎቹ ተገኝተው ልምድ የተለዋወጡት የቆቦ ከተማ አስተዳደር የቴክኒክና የስትሪንግ ኮሚቴ አባላት ናቸው።